ስሜ ተስፋዬ ታደሰ እባላለሁ። በዚሁ ክፍለ ከተማ በልደታ ክፍለ ከተማ ወረዳ 3 ቀጠና 2 ነው ነዋሪነቴ። ስሜ ፍቅርተ ተስፋዬ ይባላል። ወረዳ 3 ላይ ነው ያለው። ስሜ እልፍነሽ መንግስቱ እባላለሁ። የቀጠና 9 ነዋሪ ነኝ። ወረዳ 3 ማለት ነው። ለግል ጉዳይ ነው የመጣሁት። ከ2015 ጀምሮ የምመላለስበት ጉዳይ አለ። ቀበሌውም ያቅሙን ያህል እንትን እያለ ነው የመጣሁት። አገልግሎት ለመውሰድ መታወቂያ ለመቀየር ነው። አገልግሎት ሲወስድ የመጣሁት መታወቂያን ጥዬ መታወቂያ ለጣቢያ ካመለከትኩ በኋላ ወረቀቱ ተጽፎልኝ መታወቂያውን ለማደስና ለመውሰድ ማለት ነው። መስተንግዷቸው ጥሩ ነው። ለኔም ለነሱም ሳይሉ ነው እያስተናገዱን ያሉት። ነው እኩል ነው የሚያስተናግዱን። ያው ቆንጆ ነው። አሁን ትሪት አድርገው ነው የሚቀበሉሽ። በስነ ስርዓት ነው የምትፈልጊውን እነሱም የሚፈልጉትን ፎቶግራፍ፣ መታወቂያ፣ የቤት ውል የተዋዋለችበትን ምናምን ይላሉ። ያንን መረጃ ሟልተሽ ከመጣሽ በስነ ስርዓት ትስተናገጃለሽ። ያው በመጣሁበት ሰዓት ተቀብለውኝ ቅጽ አውጥተው በስነ ስርዓት አስተናግደውኛል። አሁን ያለው ነገር እስካን አድርጎ መስጠት ብቻ ነው የቀራቸው። 30 ደቂቃ እንኳን አልሞላም መታወቂያን ይዤ ወጥቻለሁ ማለት ነው። አገልግሎቱ በጣም ጥሩና ተደራሽነት አለ ማለት አልተንገላታው። አሁን ጥሩ ላይ ናቸው ያለው። አሁን ጥሩ ላይ ናቸው። አሁን ጥሩ ሁኔታ ላይ ናቸው ያሉት። ያፈጥናሉ፣ ይሰራሉ። ሌላው ጥሩ ነው። ግን ስትመጪ ሲስተም የለም የሚባለው ነገር ደግሞ ቢስተካከል ለኛ ጥሩ ነው። ሌላው ግን በጣም ጥሩ ነው። ሁሉም ነገር በጣም ቆንጆ ነው። ያየሁትን ነው የምናገረው እና በጣም ጥሩ አገልግሎት ነው እየተሰጠ ያለው።